መሪዎቹ አንድነትና ልዩነታቸው ቀዳማዊ አጼ ኃይለ ሥላሴ፣ ፕሬዝዳንት መንግስቱ ኃይለ ማርያምና ጠቅላይ ሚኒስትር መለስ ዜናዊ በ1884 ዓመተ ምህረት ሐረርጌ ኤጀርሳ ጎሮ የተወለዱት ተፈሪ መኮንን በኋላ ቀዳማዊ ኃይለ ሥላሴ መደበኛ ትምህርት የጀመሩት አባታቸው ራስ መኮንን በመኖሪያ ቤታቸው መምህር ቀጥረው የፈረንሳይኛ ቋንቋ እንዲያጠኑ በማድረጋቸው ሲሆን በስልጣን ዘመናቸው ፈረንሳይኛን ከአማርኛ ቀጥሎ እንደ አንድ መግባቢያ ቋንቋ ይጠቀሙበት እንደነበር ይታወቃል። በልጅነታቸው የጭምትነት ባህሪ ይንጸባረቅባቸው እንደነበር የሚታወቁት ተፈሪ በ1909 ዓመተ ምህረት የልጅ ኢያሱ መንግስት በሴራ ተገርስሶ ዘውዲቱ ምኒልክ በንግሥተ ነገሥታትነት ሲሾሙ በ25 ዓመት ዕድሜያቸው የንግሥቲቱ አልጋ ወራሽ ሆነው ወደ ሥልጣን ብቅ አሉ። በመቀጠልም በአልጋ ወራሽነት ለ13 ዓመታት ስኬታማ ሥራዎችን ካከናወኑ በኋላ ንግሥት ዘውዲቱ ሲያርፉ በ39 ዓመት ዕድሜያቸው ንጉሠ ነገሥት በመሆን የሀገሪቱን ከፍተኛ ሥልጣን ጨበጡ። ንጉሠ ነገሥቱ በእንግሊዝ ድጋፍ የኢጣሊያን የበላይነት አስወግደው አዲስ አበባ በድል አድራጊነት በገቡበት ዓመት በ1933 ዓ.ም አዲስ አበባ ላይ የተወለዱት ፕሬዝዳንት መንግስቱ ኃይለ ማርያም አብዛኛውን የልጅነት ጊዜያቸውን ወታደር አባታቸውን በመከተል በጦር ካምፕ ውስጥ አሳልፈዋል። የሁለተኛ ደረጃ ትምህርታቸውን ከማጠናቀቃቸው በፊት በልጅ ወታደርነት የጦር ሰራዊቱን የተቀላቀሉት መንግስቱ በመጨረሻም በሆለታ የጦር መኮንኖች ማሰልጠኛ በመግባት በ1952 ዓ.ም በ19 ዓመት ዕድሜያቸው በምክትል የመቶ አለቅነት ማዕረግ ተመርቀዋል። ከዚያም በምስራቁ የሀገራችን ክፍል ተመድበው በማገልገል ላይ ሳሉ ወደ ሀገረ አሜሪካ ለሁለት ጊዜያት ያህል አቅንተው በጦር መሳሪያ ግምጃ ቤት አደረጃጀት ሎጂስቲክስ ላይ ትምህርት ቀስመዋል። በ1966 ዓ.ም ሕዝባዊው አብዮት ሲቀጣጠል የሦስተኛ ክፍለ ጦርን ወክለው ወደ አዲስ አበባ በመምጣት በ33 ዓመት ዕድሜያቸው የደርጉ አንደኛ ተቀዳሚ ምክትል ሊቀመንበር በ36 ዓመታቸው ደግሞ የደርጉ ሊቀመንበር በመሆን የሀገሪቱን ስልጣን መቆጣጠር ቻሉ። ቀዳማዊ ኃይለ ሥላሴ በውጭ ሀገር ጉብኝት ላይ ሳሉና መንግስቱ መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪ በነበሩበት ዘመን በ1947 ዓ.ም አድዋ ውስጥ የተወለዱት ለገሰ ዜናዊ በ1968 ዓ.ም በዋቢ ሸበሌና በማዘጋጃ ላይ ፈንጂ ጥሏል በሚል ክስ በደርግ የተገደለውን ጓዳቸውን የመለስ ተክሌን ስም በመዋስ የሕይወት ዘመን መጠሪያ አድርገዋል። በትምህርታቸው በጣም ጎበዝ እንደነበሩ የሚታወቁት መለስ ለጎበዝ ተማሪዎች በተዘጋጀው ጀነራል ዊንጌት ትምህርት ቤት ገብተው እስከ 12ኛ ክፍል ድረስ በመልካም ሁኔታ ካጠናቀቁ በኋላ በ1966 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሕክምና ትምህርት ለመከታተል ዩኒቨርሲቲውን ተቀላቀሉ። መለስ ዩኒቨርሲቲ በገቡበት ዘመን የተማሪዎች ንቅናቄ ከፍተኛ ደረጃ ላይ የደረሰበት ወቅት ስለነበር የትግሉ ተካፋይ ለመሆን በመወሰን ከሌሎች የትግራይ ተማሪዎች ጋር በመደራጀት በ1967 ዓመተ ምህረት የካቲት በ19 ዓመት ዕድሜያቸው ወደ ደደቢት በረሃ በመግባት ለ17 ዓመታት ያህል ከታገሉ በኋላ አዲስ አበባን በመያዝ በ36 ዓመታቸው የሀገሪቱን የመጨረሻ ስልጣን ተቆናጠጡ። እኒህ በ30ዎቹ የወጣትነት ዕድሜያቸው የሀገሪቱን ከፍተኛ የመንግሥት ሥልጣን በመያዝ ኢትዮጵያን ለ43 ለ17 እና ለ21 ዓመታት በንጉሠ ነገሥትነት በፕሬዝደንትነትና በጠቅላይ ሚኒስትርነት ማዕረግ የመሩ መሪዎች አንድነታቸውና ልዩነታቸው ምን ነበር? ከአንድነታቸውን ጀምር። ከምንም በላይ አንድ የሚያደርጋቸው ቁመታቸው ነው። ለሥልጣን ያላቸው ከፍተኛ ፍቅር እዚሁ ላይ ይጨመራል። ኢትዮጵያን በውጭው ዓለም ተወዳዳሪ የማድረግ ከዚያም አልፎ በአህጉራዊ ድርጅት ላይ የነበራቸው ጠንካራ አቋም ዋነኛ መለኪያቸው ነበር። የሚመሯቸውን ባለሥልጣናት በተመለከተም ንጉሠ ነገሥቱ የሀገሪቱን የወደፊት ፖሊሲ ለመቅረጽም ሆነ የተቀረጸውን ተግባራዊ ለማድረግ ከሚያማክሯቸው መካከል በአንድ ወገን በነባሩ የባላባት አስተዳደር ታቅፈው ከጥንቱ ከመሰረቱ አብረዋቸው የመጡት ሲሆኑ
በሌላው ወገን ደግሞ በሳቸው ዘመን ተምረው ለስልጣን የበቁና በአንጻራዊነት ወጣት የሆኑት ናቸው። ንጉሡ እነዚህን ሁለት በአመለካከት የሚናናቁ ቡድኖች በተለያየ ሁኔታ በመያዝና ቅራኔያቸውን በመጠቀም ከነሱም ሆነ ከሌላ ከማይታወቅ አቅጣጫ ወደ እሳቸው የሚወረወረውን ትችት እሳቸው ምን ያድርጉ በሚል ፈሊጥ ሲከላከሉ ኖረዋል። ከእስርና ግድያ አላተረፋቸውም እንጂ። ፕሬዝዳንቱ የንጉሠ ነገሥቱን የመሰለ የልዩነት ፖሊሲ ማካሄዳቸውም እውን ነበር። ገና ከጅምሩ በዩኒፎርም አብረዋቸው የመጡትን የደርግ አባላት በኋላ ራሳቸው ከሾሟቸው የሲቪል ባለሥልጣናት ጋር እያደገ የመጣውን ተቃርኖና በተለያዩ የመኮንኖች ማሰልጠኛ ተቋማት ተመርቀው በወጡት ጀነራል መኮንኖች መካከል ያለውን ልዩነት በመጠቀም ወደ እሳቸው የሚወረወረውን ተቃውሞ የማለዘቢያ አቅጣጫ ሲያፈላልጉ መታየታቸው እውን ነበር። ከዚምባብዌ ስደት አላስቀራቸውም እንጂ። እንደዚያውም ጠቅላይ ሚኒስትሩ ከጫካ አብረዋቸው የመጡትን ታጋዮች ከእንግዲህ እንደቀደመው ዘመን በተወዳዳሪነት ለመዝለቅ አቅማቸው እንደማይፈቅድ በመረዳት ስልጣናቸውን ካረጋጉ በኋላ በተለያየ ምክንያት የመረጧቸውን ታማኞች በማደራጀት የቀደሙትን ለማስወገድ መተካካት የሚለውን እቅድ መንደፋቸው አልቀረም። ራሳቸው ባልጠበቁት መንገድ ከመተካት አላመለጡም እንጂ። መሪዎቹ ተቃዋሚዎቻቸውን የማዳከም ብቃት በተለያየ አቅጣጫ የተካኑት ቢሆኑም ንጉሡ አድርገውም ቢሆን እንዳላደረጉ ተደርጎ ሲታመንላቸው፣ ፕሬዝዳንቱ ማድረጋቸውን ነግረው እንዲታመኑ ሲወተውቱ፣ ጠቅላይ ሚኒስትሩ ደግሞ አላደረኩም እያሉ ሲጠረጠሩ ኖረዋል። ፓርላማዎቻቸውን በተመለከተም ንጉሡ ታምነው፣ ፕሬዝዳንቱ ተፈርተው፣ ጠቅላይ ሚኒስትሩ ደግሞ በልጠው ሲመሩ ታይተዋል። ሰላም ሁኑ።